እሺ ለ115ኛ ጊዜ ራይት ጀስቲስ አክሽን ፎር ኦል ውመን ኤንድ ገርልስ በሀገራችን ለ50ኛ ጊዜ የ50 ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ለሚከበረው ለሴቶች ቀን እንኳን አደረሳችሁ እንኳን አደረሰን። እውነት ቃል አውጥቶ ስለ እሷ ይናገር፣ ስለ ሴት ያማትር፣ አፌም ቃል አውጥቶ ስለ እውነት ይመስክር። በእኔ ጽሑፍ ላይ ሴት ሆና ጥበቤ ለዛሬ መነሻ ላለፈው ምናቤ የእሷ መነሻ ነው ለዛሬ ርዕሴ ከተጋድሎ ንቃይ የታሪኳ ውርሴ። ሴት መነሻዬ ናት ሴትም መድረሻዬ በታሪኳ ያለፍኩ ባንቀልባ ታዝዬ። ሴት እናት ናት እልፍ ሲሉ ሀገር፣ ሴት ካስማ ማገር ናት የአንድነት መስመር። ሴት ሀገር አንጺ ፍቅር ቀዳሽ ወልዳ የምታስብ አምሳያ ታኪ እንባ አባሽ። እንደ ጣይቱ የጦርነት መሪ ሀገር ወዳድ ድል እንጂ ሽንፈት ማትሆን እንደ ሮዛ ፓርክስ አልገዛም ብላ በኩራት የቆመች በአንድ ወንበር ተቀምጣ ዓለምን ያነጸች አዎ ሴት ነች። እንደ ሸዋረገድ ገድሌ በትግል ያለፈች ባርነትን እምቢ አሻፈረኝ ያለች አርበኛን መርታ የድል ጮራ ያበራች አዎ ሴት ነች። ሴት ፍቅር ናት እናትም ሀገርም ናት። ሲጠማ ጥምህን ቆርጣ ብትኮሳቆል ብትገረጣ ፍቅሯንም ጥላቻዋንም ይዛ በሆደ ሰፊነት ሁሉንም የምታስማማ ሁሉንም የምትገዛ አዎ ሴት ናት። ከሴት ታሪክ ጎልቶ እውቀትን ፈልጋ ሩቅ ተጉዛ በኩራ ኳትና ሌሊቱ እስኪነጋ ከሰለሞን ደርሳ እውቀት የሸመተች የሴቶቹ አውራ ንግሥተ ሳባ ነች። በሴቶቹ መንደር ዝናቸው የናኘ በጥበቡ ዓለም ሁሉን ያገናኘ እልፍ ሲሉ ብዙ ከተጓዙ ካርታ በየትግል ሜዳው በየግቡ ቦታ ሴት የሌለችበት ዓለም ባዶ ሆኖ ጭጋግ ይውጠዋል ታሪኩ ተዳፍኖ። ከድል አድራጊ ወንድ ከጀርባው ተቀምጣ የስኬቱ ሚስጥር እቅድ ምታወጣ የመንገዱ መሪ በጠንካራ ሀሳብ መጽሐፉ ሲነበብ ታሪኩ ሲገለጥ ሴት ሆና ተገኘች የስኬት አምሳሪ ለዓለም ስልጣኔ ከፊት ቀዳሚ አብሪ። ሴት ማለት እናት ናት ፍቅር አስተማሪ እንደ ሻማ ቀልጠው ብርሃን የሆኑ እንደ እንዝርት ሾረው ሀገር የጠገኑ ከጦር ፊት መርተው ጀግናን የቀበሩ በደንብ አጥንት ፍላጻ ሀገር የማገሩ የነፃነት ቀንዲል የድል ፋና ያበሩ ለዘመናት ባርነት አልገዛ ያሉ እዚህም እዚያም ብዙ ጀግና ሴቶች አሉ። ክብር ለነሱ ለነዚያ እንስቶች